0-0 እስከ 10 ተኩል ድረስ የጠበቅኩት 0-0 የሆነ የተግማማ ጨዋታማ ተቀጠቀጥን። ኮስታ ብቻ ነው የሚችለው። ሁሉም ተጫዋች ካልቻለ እኮ አሰልጣኙ ነው የማይችለው እኮ። ግልጽ ነው እኮ ይገባል አይደል? ጎል እኛ እኮ አንድ ጎል እንኳን ይሆናል አይደል? ጎል እንዴ ለምንድን ነው የማታቀብሉት? እንዳለ ወደፊት ይቀባበሉ ፊት ለፊት ጋር ብሩኖ ጋር ወይ ፔድሮ ኔቶ ጋር ወይ ጃው ፊሊክስ ጋር ይደርሱና ከዛ ላስከበረኛ ድረስ ይመለሳሉ ማለት ነው። እናንተ ባልባል ገማ መርቻንቶች ማለት ነው። ገባርለ እንቅልፌ ምን እንዴ ገባር ተስፋ እኮ ነው። ተስፋ ነው የሚያቃጥለው። ገባ ተስፋ ካላረክ አትቃጠልም። ግን በቃ አላረን ለመቃጠል ፈቃደኛ ነኝ ነው የምልህ። ገባ ራሴ እንዴት አድርጌ እንደምሰክስ ልንገር። ራሴን ስክስ ነው ማድረገው ነው የምልህ። ሁለተኛ ይሻለናል። ሲጀመርኛ ሁለተኛ ለመጨረስ ነው የተጮት ነው። ገባር ምክንያቱም ኮሎምቢያ ከጋና ጋር እኛ ከክሮኤሺያ ጋር ክሮኤሺያ ወጥታ ትጫወታለች ቢያንስ። ገባር ጋና ላይ ማን ነው በዚህ አይነት ጋና ላይ ሁለት ቀን ብንጮት አናገባባቸው። ገባርለ ስለዛ ክሮኤሺያ ይሻላል አባቴ። እኛ ጥቁሮች ጋር መጮት መረረ እንደዚህ ሮቦቶች የገባው ጎል ራሱ እንዴት ነው የተሰረዘው? የገባው አግብተውብን ነበር እኮ ባለቀ ሰዓት በቴስታ በጥፍሩ ነው ኦፍሳይድ ሆኖ በጥፍሩ ማለት ነው። አንተ ጥፍርን መቁረጥ ነበረብህ ነው የምልህ። ገባርለ ጥፍሩ ኦፍሳይድ ሆኖ ተርፈናል ነው የምልህ። አርጀንቲና አይሰለፍም ተብሏል። ስለዛ ልተኛ። ምክንያቱም ይሄን ዘረኛ አርጀንቲና የሚባል ሀገር ሜሲ ከሌለ ለምን አባቴ ነው ማየው? ተረዳኝ አይደል? ምንም ሚናፍ የሚጎለኝ ነገር የለም። ጆርዳንን ስደበድቡ ማየት ምን ይሰራልኛል? ሰውየው ከሌለ ማለት ነው። ጉዳይ አይደለም። ቻው። እንደው ፖርቹጋል ውስጥ አንድ ሰው ጠፍቶን የእሱን ፓስፖርት እንዲህ እያደረገ የሚቀድል ይሄን የተመታ አፍሪክ የተመታ አሰልጣኝ። ኧረ በስመ አብ። አሁንም እኮ ክርስቲያኑ ለመውቀስ ሲመጣ ሰው አይጠፋም። እነዚህ የደነዘዙ ተጫዋቾች ጋር የተጫወተ እና ደግሞ የደነዘዘ አሰልጣኝ። በቃ ደንዝዛችኋል። ስታቹ ናችሁ። የደረቀ ሐውልት ማሰብ አትችሉ። እኔ ጭንቅላት ያለው ሰው እንደዚህ አስቦ አይጫወትም። ኖ አይ ሪፊውዝ። ዲዮ ኮስታ ይመች፣ ሬናቶ ቬጋ ይመች እና ደግሞ በተለይ ሩበን ዲያስ። ኮሎምቢያን ይጠብቃሉ ታፍ እንደሚሆን፣ ግን ደግሞ በዚህ ልክ መሆን አልነበረበትም። ተደብድበህ ትወጣለህ። ጭራሽ አስጨንቀህ እንደመውጣት እንደው ጨንቀህ ትወጣለህ። ኔቶ ደግሞ ዋን ኦፍ ዘ ወርስት ፉትቦለርስ ኦፍ ኦል ታይም ብንል ማንም አይከራከርም። ዋን ኦፍ ዘ ወርስት ፉትቦለርስ ኦፍ ኦል ታይም የስ ኦፍ ኦል ታይም። እኔ ቼልሲ ደጋፊ እንዲህ እንደቻሉ እሱ ልጅ ምንም አላውቅም። ለካ በባዶ አይደለም ሁሌ ኮምፕሌን የሚያደርጉት። አንዳንዴ ላይቭ ነው ላለው እንጂ ምንም እኔ አላውቅም። ሊቪንግ አይመስለኝም። እኔ በአጠቃላይ ኔቶ የተባለ ሰው ዣኦ ፌሊክስም ቴረብል ሊያው ገብቶ ለመሸጠር ይሞክራል። ራሴ ነኝ እኔ ጀግና ነኝ ይላል። ብሩኖ አሪፍ ኳስ አግኝቶ ነበር። ሳቶ ይሁንሽ የብሩኖ ከዚህ ወደዛ ብሩኖ በጣም አስቀይሞናል። ይሄን ቶርናመንት ምን እንደምንለው አላውቅም። ምን ያውቁ ይሁን እንደዚህ የሚያደርገው ግራ ገብቶኛል። ያልፋሉ። አሁን አያልፉም ማለት እኮ አይደለም፣ ግን አልፎስ የሚጠብቃቸውን እያየን ነው። እንግዲህ በሂደታቸው እንግዲህ ስፔን፣ ኢንግላንድ አሁን የሚያጋጥማቸው ሄዱ ቢባል እንደው ሮበርቶ ማርቲኔዝ ደግሞ አንተ ፓስፖርትን ይቅደዱት ምንም በኔ ፖርቹጋል ፕሬዚዳንት ና ማይ ፕራይም ሚኒስተር አይ ዶንት ኖ ሁ ዩ አር ጀስት ቲር ዘ ፓስፖርት ፕሊዝ። ዲስግሬስፉል አሳፋሪ። እንዲህ ብሎ ብትመለስ ሀገር ይሻላል። ከዚህ በኋላ ባትጮቱ ሞክሩ። እንግዲህ በፈጣሪ ጸጋ ነው የሚባለው። በፈጣሪ ጸጋ ሞክራችሁት ከዚህ በኋላ ያለውን ነገር እኛ እዚሁ ቁጭ ብለን እንመለከታለን። የዓለም ዋንጫ ጉዞ የተለመደው እንዳያመጣችሁ አሱ መጫ እንዳይረሳ ሀሳባች ኮሜንት ያስቀምጣችሁ። ኮፒ ሊንክ ይደረግ። ኮሎምቢያ ይመቻችሁ። ለኮሎምቢያ ቆሜን ያጨበጨብኩት ጋይስ። ምን አይነት ናሽናል ቲም ናት! ፖርቹጋል እና ኮሎምቢያ እንግዲህ 0-0 ተለያይተው ተያይዞ ከምድባቸው ወደ ቀጣዩ ዙር ማለፋቸውን ማራገጥ ችለዋል ማለት ነው። የሚገርም ፋይት ነበር የተመለከትነው። ውጤቱን አትመልከቱ። ጨዋታው ላይ የነበረው የሙከራ መጠን በጣም በርከት ያለ ነበረ። በተለይ ኮሎምቢያዎች ማለት ነው ከሰከንድ ሃፍ በኋላ የግላቸው ነበረ ማለት ይቻላል። ሲያጠቁ እንደ ቡድን ነው፣ ሲከላከሉ እንደ ቡድን ነው። በጣም ነበር የሚያደርጉት። የሚጫወቱበት መንገድ ኢንቴንስ ነበረ። ፕሬሲንጋቸው በጣም ጥሩ ነበረ። ትራንዚሽናቸው ያስፈራ ነበረ። በደንብ ብዙ ሙከራዎችን አድርገው ነበር። ኮስታ እንደውም ያዳነባቸው አንዳንድ ሞመንቶች ነበሩ። ፖርቹጋሎችም ጥሩ ነበሩ፣ ግን ፈርስት ሃፍ ላይ ነው። ሰከንድ ሃፍ ከዛ በኋላ ብዙም አመርቂ የሆኑ እንቅስቃሴያቸውን አላገኘሁትም። በተለይም ደግሞ ፔድሮ ኔቶ እኔ ለምን ጨዋታው ላይ በዛ ልክ አሰልጣኝ ማርቲኔዝ እንደታገሱት
ግራን የገባኝ ማለት ነው። የጨዋታው ወርስት ፐርፎርማንስ መካከል አንዱ በዋነኝነት ይጠቀስ ቢባል የፔድሮ ኔቶ ፐርፎርማንስ ይመስለኛል። በቃ የሆነ አለ አይደለ ይለፋል እኮ ግን የማርቲኔሊ አይነት ቫይብ የሚሰጠኝ አይነት ተጫዋች ነው። ለፍቶ የማይሳካለት አይነት ተጫዋች ማለት ነው። ውሳኔዎቹ ቶሎ ይበላሹበታል ምናምን ብቻ ጥሩ አልነበረም በጨዋታው ላይ 0-0 እንግዲህ ተለያይቶ ኮሎምቢያ ከምድቧ በ7 ነጥብ ወደ ቀጣዩ ዙር ማለፏን ማራገጥ ትችላለች። ጋናንም በ32 ዙር የምትገጥም ይሆናል። ፖርቹጋል ደግሞ እንግዲህ ክሮኤሽያን በ32 ዙር የምትገጥም ይሆናል ማለት ነው። በጣም ለፖርቹጋል ግን ተርፋለች ነው የምለው። ጨዋታውን ማን የማሸነፍ ትልቅ እድል ነበረው ማንስ ቢያሸንፍ ይገባዋል ብላችሁ ከጠይቃችሁ እኔ ኮሎምቢያ ነው ልጠራላችሁ የምችለው። በጣም ነው የተመቹኝ። እኔ ከመጀመሪያው የግሩፕ ጨዋታ ጀምሮ እስካሁን ተመችተውኛል። በደንብ በዚህ ፐርፎርማንስ የሚቀጥሉ ከሆነ ደግሞ ርቀት መጓዝ እንደሚችሉ አምናለሁ። ስለዚህ ጨዋታ እናንተ ምን ትላላችሁ? ሀሳባችሁን አጋሩኝ። ፕላስ ምንት ተመጫላችሁ እስከ 10 ሰዓት ድረስ ቁጭ ብዬ እንደዚህ የተጣለ ጨዋታ ላይ ማን ኮሎምቢያዎች ነው እንደውም የቀጠቀጧቸው ማለት ነው። ጭራሽ ሊያልቅ ሲል እኮ ፖርቹጋሎች የመጫወት ፍላጎት አልነበረባቸው ማለት ነው። ራፋኤል ሊያኦ እየጠለዘ ይሮጣል ምናምን ነገር የሆነ ነገር እየሞከረ ነበር። ሙሉ ጨዋታው ላይ ግን ምንም የሉም ነበር ፖርቹጋሎች። ዛሬ አልቻሉም። ማን ጆዋ ፌሊክስ ትንሽ ለመንቀሳቀስ እየሞከረ ነበር። ሮናልዶ ምንም ኳስ እያገኘ አልነበረም ከነጭራሹ ማለት ነው። ምንም በቃ ኦፍሳይድ ነው ብዙ ኳሶች እየተባሉበት የነበረው ምናምን ነገር። ፖርቹጋሎች ያን ያህል የሚገራርም ኳስ እየፈጠሩ አልነበሩም። የብሩኖ ኳስ ነበር እንዴት እንዳልገባ አላውቅም። እሱ ኳስ ገብቶ ቢሆን ጨዋታው ብርግድ ይል ነበር። ማን በዚህ በኩል የፖርቹጋልን በረኛ ይመልሳል፣ የነዛም ይመልሳል። ሊያልቅ ሲል ግን ኮሎምቢያዎችን ፈሯቸው። እግዚአብሔርን ምላችሁ አትሄቲም በጣም ነው የሚችሉ እንዴ እንዳለ ይችላሉ ተጫዋቾቹ። ጭራሽ አግብተው እኮ ተሽሮ ነው እንዶ ተመስገን ነው ማለት ነው የምችለው። በስማ ወይኔ እንቅልፌ የአሜሪካ ስራሽን ይስጥሽ። አዎ ፖርቹጋል የስራን ይስጥ። በቃ እንዴ አለመሸነፍ ራሱ ትልቅ ድል ነው። በዚህ ጨዋታ ላይ አለመሸነፍ ነው የምላችሁ። ኧረ ፖርቹጋል ዋንጫ አይ ዋንጫ እንዴት አሁን ይህንን አይተን እንዴት ነው አይደለም ይሄ ቡድን ዋንጫ ሊበላ ማለት ነው። ሰርቆ ራሱ የሚወስድ እኮ አይመስልም እኮ። አንተ ተቀጠቀጡ እኮ ማንዬ። ጭራሽ በተጨማሪ ደቂቃ ላይ ጎል አስቆጠሩ። ተሻረ ግን ደግነቱ 0-0 አለቀ። አሁን ሁለተኛ ሆኖ ፖርቹጋል ጨረሰ። ማን እንደሚገጥመው ታውቃለች? ምሳ ፖርቹጋል በእውነት ታሪካዊ የሆነ ማለት ነው ስህተት ነው። ይሄ እንኳን ራሱ ማየት እንዴ አንተ ቅጥቅጥ እናት እንደሌለው ልጅ ነው የተቀጠቀጠው። እናት ምንም መወሻሸት አያስፈልግም። ጀሞ የምሬን ነው የምላችሁ። ተቀጥቅጧል ይሄ ቡድን። የመስመር ተከላካዮቹ ምንድነው ምንም አገልግሎት አሰጡም እንዴ ምንም ሲያበሽቅ በእናት በተኛስ ወይኔ አያም ባክ ያለው ማን ነበረ? ኮሎምቢያ 0 ፖርቹጋል 0። ይሄ ውጤት ማለት ነው ጨዋታውን በፍጹም አይገልጸውም። ኮሎምቢያ የበላይ ነበረች። ለማንኛውም ፖርቹጋሎች ማለት ነው ሆነ ብለው ማለት ነው አርጀንቲና ላለማግኘት ማለት ነው እነ ክሮኤሽያን እነ ስፔንን መርጠዋል እንጂ ማለት ነው ዩዝቤክስታንን የምታክል ትልቅ የእግር ኳስ ሀገር 5-0 አሸንፈውማ በኮሎምቢያ ከብዳቸው አይደለም። ደግሞ ዳኛውስ ብትሉ ኧረ በስመ አብ ፖርቹጋል እንድታሸንፍ ማለት ነው በቃ ያላደረገው ጥረት የለም። ያአቅሙን በሙላ ተጠቅሟል። አይተን የማናውቀው ኦፍሳይድ አሰማመር በካሜራው ሌላ ነው፣ አኒሜሽን ላይ ሲያደርጉት ሌላ ነው። ያስገቡትን ኦፍሳይድ ብታዩት ማለት ነው በጣም የሚያስቅ እንደዚህ ተደርጎ ማለት ነው ዳኛው ረድቶ ኮሎምቢያን ያላሸነፍክ ማለት ነው እንዴት ነው ፈረንሳይን እነ ኔዘርላንድ የምታሸንፈው? ለማንኛውም ዓለም ዋንጫን ትበላለች ተብሎ የምትጠበቀው ሀገር በጣም በሚያስፈልጋት ጨዋታ ላይ ይሄንን የመሰለ ሬቲንግ ይዘው ነው የወጡት። ከዚህ ምድብ ላይም ኮሎምቢያ አንደኛ ሆና ማለፍ ችላለች። ፖርቹጋል ሁለተኛ፣ ዲሞክራቲክ ኮንጎም ምርጥ ሶስተኛ ሆና አልፋለች ማለት ነው። ፉል ታይም 0-0 ኮሎምቢያ አንደኝነቱ ይገባታል። ዛሬ ነጥብ የሚፈልገው ፖርቹጋል ሳትሆን ኮሎምቢያ ነው የሚመስለው። በቃ የተሻለ የሚጫወቱት ኮሎምቢያዎች ናቸው። ፖርቹጋል በዚህ ስብስብ በዚህ አጫዋት የትም አደርስም ካሁኑ ማለት ነው። የፖርቹጋል ደጋፊዎች ቁርጣችሁ ነው። በጣም የሞቱ ናቸው። ጨዋታ በሞራል ይጫወታሉ፣ የሆነ ጨዋታ የወደቀ ጨዋታ ይጫወታሉ። ምን አይነት የሚያስጠላ ቲም እንደሆነ አላውቅም። ምን ይልቃ እንዴ እነ ፈረንሳይ ነው ያቸው ከመጀመሪያ ጨዋታ እስካሁን ጨዋታ በሚገርም ፐርፎርማንስ። ስፔኖች ነው ያቸው፣ እንግሊዝን ያት፣ አርጀንቲና ነው ያት። ፖርቹጋል የመጀመሪያ ጨዋታን ከዲአር ኮንጎ የሞተ ጨዋታ የሚያስጠላ ጨዋታ በሁለተኛው ደግሞ ዓለምን አስጨበጨበች። ያው አሁን ሶስተኛ ጨዋታውንም እንደዚህ በዚህ መልኩ የሚያስጠላ ጨዋታ ተጫውተው ነጥብ ፈላጊዎቹ ኮሎምቢያን ይመስሉት። እግዚአብሔር አሁን በቃ
ከዚህ በኋላ ወደ ሞት ምድብ ሄደናል ማለት ነውና 16 ውስጥ ከአርጀንቲና ጋር የመገናኘት እድላችን በዚሁ አብቀ ፖርቹጋል ያሳዝናል በጣም። ቋጣሪ ያመጣን ጠንቋ ያመጣን ቡዳን እንጣንዲ ዋንጫውን በቡዳ እንብለው እንዴ በቡዳ እንብለው። ያው እንኳን ክሮሻኑ ቀጣይ ክሮሻኑ ከዛ በኋላ እንግሊዝ ስፔን ምን ፈረንጅ እያገላበጡ ነው የሚጠብሱ እያልኩ ነው። እያገላበጡ በጠጠን ነው የሚያመጡሉ። እኔ ብርጫዎች ማወቅ አለብህ። በጭላዳ ስታይል ወንጭ ብለም ይሄን ማወቅ አለብህ። ሁሌ ምን አይነት ቆዛሚ ደግሞ ያው ፋናት ነው ቁጭ ብሎ ሲቋጥር ድሮፕ ሊያልፍልኝ ነው እንዴ? በጣም ነው የሚነደው በጣም። ሜሲ ጎል አስቆጥሮ አዲስ ታሪክ ሲያስመዘግብ የክርስቲያኖ ሮናልዶ ፖርቹጋል ከኮሎምቢያ ጋር 0-0 ተለያይታለች። ሜሲ ዛሬ ጠዋት ላይ በተደረገው ጨዋታ ያስመዘገበው አዲሱ እንግዲህ ክብረ ወሰን ወይም ደግሞ ሪከርድ ሜሲ በ7 ተከታታይ የዓለም ዋንጫ ጨዋታዎች ላይ ግብ ያስቆጠረ የመጀመሪያው ተጫዋች በመሆን አዲስ ክብረ ወሰን አስመዝግቧል። እንደምትመለከቷት እችን የመሰለች የምታምር ቅጣት ምት ነበር እንግዲህ ሜሲ ያገባው። አርጀንቲና ከጆርዳን ጋር በነበረው ጨዋታ አርጀንቲና 3-1 አሸንፋለች። በሌላ በኩል ደግሞ የጎል ማሽኑ የክርስቲያኖ ሮናልዶ ሀገር ፖርቹጋል ከኮሎምቢያ ጋር ሌሊት 8 ሰዓት ተኩል አካባቢ ተጫውታ ነበረ። በዚህ ጨዋታ ላይ እንግዲህ እንደምትመለከቱት 0-0 ነበር እየተለያዩት። ክርስቲያኖ ሮናልዶ እንግዲህ ብዙ ኳሶች አልደረሱትም ነበረ። ታምራዊውና ምታታዊ ሜሲ እንግዲህ አሁንም ሪከርዶችን አስመዝግቧል። ዛሬ እንግዲህ ጆርዳን ከአርጀንቲና በነበራት ጨዋታ ላይ አንድ ግብ በማስቆጠር በ7 ተከታታይ የዓለም ዋንጫ ጨዋታዎች ላይ ግብ ያስቆጠረው የመጀመሪያውና ብቸኛው ተጫዋች በመባል እንግዲህ አዲስ ክብረ ወሰን አስመዝግቧል። ይህም ቪዲዮ ለክርስቲያኖ ደጋፊዎችና አድናቂዎች ሼር አድርጉላቸው። እንዲሁ ደግሞ ለሜሲ አድናቂዎችና ደጋፊዎች ሼር አድርጉላቸው፣ ለምታውቋቸው ጓደኞቻችሁ ማለት ነው። ፖርቹጋል እድለኛ ሆና ወጣች። በቃ አሁን አንድ የተረዳሁት ከዚህ ጨዋታ ፖርቹጋል ጎል ሳታስተናግድ ራሱ መውጣቷ ውጤት ነው በስርዓት ማለት ነው። ለማንኛውም ከፖርቹጋል ጥሩ የተጫወተው በረኛው ብቻ ነው። ኮሎምቢያ ዲያዝን ሳትይዝ በቃ እውነት እኔ እንደተጠቀመችበት አልቆጥርም። ራሱ ምንም አይነት ነገር ሳይፈጥር የወጣ ዲያዝ ነው። ለማንኛውም ኮፒ ሊንክ እያደረጋችሁ በደንብ ቀጥሉ፣ እናወራበታለን የዛሬውን ጨዋታ። ለምንድን ነው ኮሎምቢያ ያላሸነፈችው? በቃ አሁን ገልጹ ስነግሩኝ ለምንድን ነው ያላሸነፈችው ብትሉኝ እኔ ምንም መልስ የለኝም። የገባው ጎል ራሱ ማለት ነው ቫር ስላልታየ ነው እንጂ በቪዲዮ ሳይው ጎል ነው፣ የእውነት ጎል ነው። ቫር ስለሆነ ያው መቼ ሳይሳሳቱን በሚለው ነው እንጂ ለእኔ ጎል ነበር የመሰለኝ። ለማንኛውም በዚህም በዛም ሆኖ ኮሎምቢያ አለማግባቷ አስቆጪ ማለት ነው። አሁን ፖርቹጋል ወደ ሞት ምድብ ቀድማ ገና የምታገኘው እንግሊዝ ደግሞ ብሶባታል። በአሁኑ ሲዝን ማለት በጣም ብሶባታል። በትንሹ እስከ ግማሽ ፍጻሜ የሚሄድ አቋም ይዛ ነው የመጣችው በግልጽ ማለት ነው። የፖርቹጋል ስኳድ ግን ኦቨርሬትድ ስኳድ፣ ሚድፊልደሩ ምንም አይነት ጥቅም ሳይሰጥ ወጣ። ምንም አይነት ቪየትናም ኳስም ለመመስረት ይሞክራል ምናምን ወደ ጎን ይሄዳል፣ ወደ ጎን በቃ ሌላ ምን የሚያመጣው ነገር የለም። ጆአኦ ኔቬስ ገባ ምናምን የተፈጠረ ነገር የለም። ትንሽ እሱ እንደውም ከቪየትና የተሻለ ትንሽ ተንቀሳቀሰ ሲገባ። ሊያኦ ያገኘውን እድል ራሴ ልጠቀም በሚል ተልካሻ ምክንያት ብቻ ማቀበል እየቻለ ማለት ባለቀ ደቂቃ እኮ ኦልሞስት ደቂቃው አልቋል። ጭማሪ ደቂቃ ላይ ነው ኑኔዝ አጠገቡ ነው ማይነስ አድርጎ መምጣት የሚችል። ሲጀመር እንዲገባ ራሱ የፈለኩት እኔ ኳስ እንዲመታ አይደለም። ያው ጨራሽ ተጫዋች አይደለም እናውቃለን። ሩጦ ግን ቦክስ ውስጥ ማይነስ ያደርጋል ኳስ። 2-3 ተጫዋች ሩጦ ስለሚቀንስ ነበር ያን ነገር አድርጎት ሙኞዝን ጥሎት ሂዷል እኮ። አያቀብልም ሰው ጀለጠው ወጣ። አሁን ያ ኳስ ቢገባ ኖሮ የሁላ ታሪክ አይፈጠር እንረሳው ነበር። እንደዚህ በሁሉም ነገር እንዴት ዶሚኔት እንዳደረገቻት አላውቅም። ኮሎምቢያ የሚጠራ ተጫዋች የላትም እኮ ከዲያዝ ውጭ። አሁን ሰው ሁሉ ዲያዝ ሲል ነው ነበር። አንድም ነገር አልተጠቀመችበትም ኮሎምቢያ ዲያዝን። የሚሄደው ኳሱ ሙሉ በቀይ መስመር ኳሱን እንዳጡት ኮምፓክት ይሆናል። ከየት እንደሚመጡ ራሱ አታውቁት። ኮምፓክት በቃ ድፍን ብሏል። ሎ ብሎክ ነው የሚመስሏችሁ። የእውነት ነው የምላችሁ። ግን በጣም በሃይላይን ሲጫወቱ ነበር። ኳሱን ልክ ሉስ ያደረጉት ግን ኮምፓክት ነው የሚሆኑት። በጣም በቃ የሚያምር የጨዋታ ስታይል ተጠቅሞ ማለት ነው። በጣም በአሁኑ ጨዋታ እኔ እንደ ኮሎምቢያ ያስደሰተኝ የለም። ሲሪየስ በቃ ከፖርቹጋል ጋር ተጫውቶ አሳምኑ ነው የወጣው። ለማንኛውም ፖርቹጋል የሞት ምድቡን ተቀላቅላለች። ምን ይፈጠራል እናያለን ማለት ነው። ለማንኛውም ኮስታን አመስግኑት። ኮስታ ይዟቸው ወጣ። በቃ በረኛው ባይኖር ኖሮ በትንሹ 3 ጎል ይቆጠራል። ሮበን ዲያዝ የሚያወጣው ኳስ እንዳለ ሆኖ ማለት